ሰላም እንግዲህ ስተዲ ትሪ ዛሬ ተመልሶ መጥቷል። ዛሬ ግሬድ 9 ማትስ ዩኒት 1 የሚለውን የኒው ካሪኩለም ፈርዘር ኦን ሴትስ የሚለውን ቶፒክ ይዘንላችሁ መጥቷል። እንግዲህ እንደምታውቁት ባለፈው ማውርተናል በ2017 ኢንትራንስ ለምትፈተኑ ተማሪዎች ለየት ያለ ማሟሟጫ እንደምንሰጥ አይተናል። ለዛም ነው ግሬድ 9 ከመጀመሪያው ዩኒት ጀምረን የለቀቅንላችሁ። ማቴማቲክስ ከመጀመሪያው ዩኒት እንጀምራለን። እንግዲህ ይህ ዩኒት በጣም ቀላል ነው። እንደ መጀመሪያው አይነት በመሆኑ በጣም ሲምፕል የሆነ ነገር ነው። እያንዳንዱ ማየት ያለባችሁ ነገሮች ከተለያዩ ሾርት ኖቶች ጋር እናያለን ማለት ነው። የምናገኘው የመጀመሪያ ቶፒክ እንግዲህ ሴትስ ኤንድ ኤሌመንትስ ነው። ሴት እና ኤሌመንት ልዩነታቸው ምንድን ነው፣ ምን ማለት ናቸው የሚሉት ነገሮች ዲቴል እናያለን። መጀመሪያ ራሳችን መጠየቅ ያለብን ግን ዋት ኢዝ ሴት? ሴት ስንል ምንድን ነው? ብዙ ጊዜ ሰምታችኋል። ማትስ ላይ ይሄ ቃል አይጠፋም። በጣም ብዙ ጊዜ ሴት ሲባል ሰምታችኋል። አክቹሊ ሴት እኔ እንግዲህ የማውቀው አይ ቲንክ እኔ በማውቀው ሰምታችሁ ሴት ማለት ሺ ዘገር እንግዲህ በአማርኛ ሴት እንላለን። እንግዲህ ሴት ቀጥታ የአማርኛ ትርጉሙ ስብስብ ነው። እንግዲህ አንድ ሴትም ወይም ደግሞ ገር ሴት በአማርኛ ሴት ማለት ነው። እሷም የተለያዩ ነገሮች ስብስብ ናት ማለት እንችላለን። ብዙ ጊዜ ወንዶች አርቲፊሻል ጸጉር፣ አርቲፊሻል ጥፍር፣ አርቲፊሻል ሜካፕ ሰምቲንግ እንደዛ አይነት ነገር አይደለም። እንግዲህ ሴቶች ሰደብሽን እንዳትሉኝና እንደዛ ይባላል። ለማንኛውም ወደ ማቴማቲክስ ኮንሴፕቱ ስንመጣ ሴት ዘ ኮሌክሽን ኦፍ ዌል ዲፋይንድ ቲንግስ ማለት ነው። ሴት ማለት ስብስብ ነው። አይ ቶልድ ዩ ቢፎር እንግዲህ ሴት ሁላችሁም ታውቁታላችሁ በአማርኛው ስብስብ ነው። ነገር ግን ስብስብ ስንል የማንኛውም ነገር ስብስብ ሴትን ይገልጸዋል ማለት አንችልም። they have to be well defined things መሆን አለባቸው፣ ወይም ደግሞ በትክክል ዲፋይን ልናደርጋቸው የምንችላቸው እንዲህ ናቸው የምንችላቸው ቲንጎች መሆን አለባቸው ሴት ነው። ስለዚህ የተለያዩ ዲፋይን የሚደረጉ ቲንጎች ኮሌክሽን ሴት ማለት ይችላል። እንግዲህ የተለያዩ ኤግዛምፕሎችን እስኪ መጀመሪያ ኤግዛምፕል በሴት ኦፍ ስቱደንትስ ኢን ዩር ክላስ በክላሳችሁ ውስጥ ያሉ ስቱደንቶች ዲፋይን መደረግ የሚችሉ ቲንጎች ናቸው አይደለ? የእነሱ ሴት። ሁለተኛው በሴት ኦፍ ቫውሌተርስ ቫውሌተር ቢኖር 5 ናቸው ኤ ኢ አይ ኦ አይደለ? they can be ዲፋይን መሆን ይችላል ወይ ዲፋይን ቲንጎች ስለሆኑ ይህም ኤግዛምፕል ኦፍ ሴት ነው። ሶስተኛው በሴት ኦፍ ናቹራል ነምበርስ ናቹራል ነምበርም ዲፋይን መሆን የሚችል ነገር ነው። በሴት ኦፍ ሆል ነምበርስ በሴት ኦፍ ኢንቲጀር በጣም ብዙ ይቀጥላል። በጣም ብዙ አይነት ኤግዛምፕሎችን መስጠት ይችላል። ነገር ግን ዋናው ኮንሴፕት እዚህ ጋር ምንድነው? ሴት ስንል ዌል ዲፋይን መደረግ የሚችሉ ቲንጎች ኮሌክሽን ወይም ስብስብ ማለት ይችላል። ሴት እንግዲህ በዋነኝነት ኢ በሚለው ሲምቦል ይገለጻል። ዳት ሚንስ ኢ የሚለውን ሲምቦል መቼና እንዴት እንደምትጠቀሙት ምን ማለት እንደሆነ በኤግዛምፕል አስረዳችሁ። ናቹራል ነምበር ለምሳሌ ይሄኛው ሴት ቢሰጣችሁ 1 2 3 4 እያለ ይቀጥላል። እንግዲህ ናቹራል ነምበር መጀመሪያ ይታወቃል፣ አንድ መጨረሻው ግን አይታወቅም። ቁጥር መጨረሻ ስለማይታወቅ ከዚህ ውስጥ እንዴት ነው ኢ የሚለውን ሲምቦል የምትጠቀሙት የሚለውን ስናይ ለምሳሌ ከናቹራል ነምበር ውስጥ አንድ አለ አይደለ? ዋን ኢዝ አን ኤሌመንት ኦፍ ናቹራል ነምበር፣ ፎር ኢዝ አን ኤሌመንት ኦፍ ናቹራል ነምበር፣ ስሪ ኢዝ አን ኤሌመንት ኦፍ ናቹራል ነምበር ማለት ትችላላችሁ። ዳት ሚንስ ውስጡ ይገኛል። ዋን ኢዝ አን ኤሌመንት ኦፍ ናቹራል ነምበር ስንል ናቹራል ነምበር ውስጥ አንድ ይገኛል። ኢ የሚለው ዳይሬክትሊ አን ኤሌመንት የሚለውን ሚኒንግ የሚይዝልን ወርድ ወይም ደግሞ ሲምቦል ነው። በዚህ ማስቀመጥ ይችላል። እንግዲህ 1.2 ላይ መጽሐፋችሁ እንደሚለው ከሆነ ሴት ዲስክሪፕሽን የሚለውን ቶፒክ ይዘንላል። ደግሞ ሰብ ቶፒክ ነው ሄደው። እንግዲህ ሴት በተለያዩ አይነት መንገዶች ዲስክራይብ ይደረጋል። በዋነኝነት በሶስት አይነት መንገድ ቨርባል ሜትድ፣ ሊስቲንግ ሜትድ፣ ሴት ቢልደር ሜትድ ብለን በሶስቱ አይነት መንገዶች ዲስክራይብ ማድረግ እንችላለን። እንዴት አድርገን ነው በእያንዳንዱ በእነዚህ ሜቶዶች ዲስክራይብ የምናደርገው የሚለውን ስናይ ሌትስ ሲ ዲቴል አንድ ዋን ሁሉንም ሶስቱንም እንዴት አድርገን መቼ እና እንዴት አድርገን እንደምንጠቀመው እንመልከት ማለት ነው። የመጀመሪያው እንግዲህ ቨርባል ሜትድ ነው። ቨርባል ሜትድ ከስሙ እንደምንረዳው ቨርብ ዳት ሚንስ ወርድ ነው። ዳት ሚንስ the set is written in an original English language ወይ ደግሞ በምናውቀው የእንግሊዝ ላንጉዌጅ ስቴት የሚደረግ የሚቀመጣት in words ኤክስፕረስ የሚደረግ ማለት ነው። ለምሳሌ የተለያዩ ኤግዛምፕሎችን ማየት እንችላለን። the set of all numbers greater than 1 the set of students in this mathematics class እንደምታዩት በምናውቀው የእንግሊዝ ወርድ ነው እዚህ ጋር ዲስክራይብ ሴትን በዚህ ሜትድ ዲስክራይብ ማድረግ እንችላለን። አክቹሊ ይሄንን ነገር ብዙ ጊዜ ማትማት አትጠቀሙት ማለት ነው። ነገር ግን ያው እንደ ቤዝ ለማወቅ እንደ መነሻ ለማወቅ አንደኛው ሜትድ ይሄ ነው። በዚህ ሊስት ማድረግ ይቻላል። ይህንን መጠቀማችሁን የሚል ህግ የለም ማለት ነው።
ሁለተኛው ሊስቲንግ ሜትድ። ሊስቲንግ ሜትድ ከስሙ እንደምንረሳው ሊስት ማድረግ ነው። ሶ ኦል ኤለመንትስ ኦፍ ሴትስ አር ኮምፕሊትሊ ሊስት። እያንዳንዱ የሴት ኤለመንት ወይም ደግሞ ሴት ውስጥ ስብስብ ውስጥ የሚገኙ ነገሮች በሙሉ ኮምፕሊትሊ ሊስት ነው። ነገር ግን ሊስቲንግ ሜትድ ራሱ በሁለት ይከፈላል። ሶ ኮምፕሊቲንግ ሊስቲንግ ሜትድ አለ፣ ፓርሻል ሊስቲንግ ሜትድ አለ። ሶ የሁለቱ ልዩነት ምንድን ነው? መቼ ነው እነሱ የሚፈጠሩት የሚለው ነገር በአጭሩ እንመልከት። እንግዲህ ኮምፕሊቲንግ ሊስቲንግ ሜትድ ላይ ከስሙ እንደምንረዳው ኦል ኤለመንትስ አር ኮምፕሊትሊ ሊስትድ ወይም ሙሉ በሙሉ ሴት ውስጥ ወይም ስብስብ ውስጥ የሚገኙ ኤለመንቶች ሙሉ በሙሉ ሊስት ማደረግ የሚችሉ ናቸው ማለት ነው። እንደዚህ ስንል ለምሳሌ በኤግዛምፕል ያሳያችሁ። ለምሳሌ የመጀመሪያው ኤግዛምፕል ቫውል ሌተር። ቫውል ሌተር ዊኖተር አይደለ? 5 ናቸው፣ ኤ ኢ አይ ኦ ዩ። ሶ ኮምፕሊትሊ ሊስት ይደረጋል። አልበዛም አልቀንስም፣ ሙሉ በሙሉ ሳንቀንስ ሳንጨምር ሊስት ማድረግ ይችላል። ሶ ይሄኛው አንደኛው ኤግዛምፕል ሶ ኮምፕሊት ሊስት ሜትድ። ሁለተኛው እንግዲህ ኢንቲጀርስ ግሬተር ዛን 7 ብንል አሁን ያፈርሰዋል። ነገር ግን ኢንቲጀርስ ሌስ ዛን 7 ስንል ግን ከ7 የሚያንሱ ኢንቲጀር ነው። እንዲሁም ደግሞ ናቹራል ነምበርስ ሌስ ዛን 8 ከ8 የሚያንሱ ናቹራል ነምበሮች ኮምፕሊትሊ ሊስት ማድረግ እንችላለን ማለት ነው። ሶ እነዚህ ኮምፕሊትሊ ሊስት ልናደርጋቸው የምንችላቸው ሴቶች ኮምፕሊቲንግ ሊስት ሜትድ በሚለው ሜትድ ተጠቅመን ዊ ካን ዲስክራይብ them ማለት ነው። እነሱን ዲስክራይብ ማድረግ እንችላለን። ነገር ግን ሊስቲንግ ሜትድ ሁለተኛው ታይፕ እንግዲህ ፓርሻል ሊስቲንግ ሜትድ። ከስሙ እንደምትረዱት ፓርሻል ማለት ሃይላይት ማለት ነው፣ ላዩ ማለት ነው አይደል? ሶ ኖት ኮምፕሊትሊ ሊስት ሙሉ በሙሉ ሊስት መደረግ የሚችል ሴት አይደለም ማለት ነው። ለምንድን ነው እንደዛ ማለት ነው ልትሉት ይችላል። ለምንድን ነው ኮምፕሊትሊ ሊስት መደረግ የሚችል ካላችሁ፣ ለምሳሌ ኦል ናቹራል ነምበርስ ብዬ ቢጠይቃችሁ እርግጥ ነው ናቹራል ነምበር ከአንድ ነው የሚጀምረው፣ ግን ቅድም እንዳልኳችሁ መጨረሻ የለውም። ለምን? ቁጥር መጨረሻ ነው አይደል? ሶ 1 2 3 4 እያላችሁ እስከ ቁጥር መጨረሻ ድረስ ኮምፕሊትሊ ሊስት የምታደርጉት አትችሉም። መጀመሪያውን ብቻ ነክታችሁ ግን ይቀጥላላችሁ ሊስት የምታደርጉት። ሶ ይሄኛው ከፓርሻል ሊስት ሜትድ ይመጣል። ሌላው ኦል ኢቭን ነምበርስ ስንራሱ ሁሉም ኢቭን ነምበሮች የቁጥር መጨረሻ ስለማይታወቅ ሁሉም ኢቭን ነምበሮች ስንራሱ ፓርሻሊ ነው ሊስት የምናደርጋቸው ናቸው። ኦል ኢንቲጀሮች ሙሉ በሙሉ ቁጥር በሙሉ ስለማይታወቅ ስቲል ይሄኛው ፓርሻሊ ነው ሊስት ማድረግ እንችላለን። ሶ ሊስቲንግ ሜትድ ሁለተኛው ሜትድ ነው። ይህንን ሜትድ በመጠቀም ደግሞ የተለያዩ ሴቶችን ሊስት ማድረግ እንችላለን። አክቹዋሊ ማቴማቲክስ ላይ ያው ሙሉ በሙሉ አይባልም፣ ትንሽ ግን ቤዝ እንዲኖራችሁ እስክታውቁ ድረስ የምትጠቀሙበት ሜትድ ሊስቲንግ ሜትድ ነው። ቨርባል ሜትድ እንዳልኳችሁ እንድታውቁት የተቀመጠ ነው እንጂ ብዙ ጊዜ አትጠቀሙበትም። እንደውም መቼም አትጠቀሙትም ማለት ይቻላል። ሶ ሊስቲንግ ሜትድ ለትንሽ ጊዜ ትጠቀሙታላችሁ፣ ትንሽ እውቀታችሁ አድቫንስ እስኪሆን። ሶስተኛው ግን ሴት ቢልደር ሜትድ። ይሄ በቃ የትኛው 10ኛ ክፍል 11ኛ ክፍል 12ኛ ክፍል ስትገቡ የምትጠቀሟቸው ሜትዶች እነዚህ ናቸው። ሊስት የምታደርጉበት ሜትድ በሴት ቢልደር ሜትድ ነው። እንግዲህ ሴት ቢልደር ሜትድ እንዴት ነው የሚቀመጠው፣ እንዴት ነው ሊስት የሚደረገው የሚለው ነገር ሲሆን እንግዲህ ሴት ቢልደር ሜትድ ዲስክራይብ ባይ ፕሮፐርቲ፣ በፕሮፐርቲ ዲስክራይብ ወይም ደግሞ በባህሪ ማለት ነው። ፕሮፐርቲ ማለት ቀጥታ ነው ባህሪ አይደል? ግን ኤግዛምፕሉን ስንመለከት ለምሳሌ እስቲ አንድ ኤግዛምፕል ለምሳሌ ኤ የተባለ ሴት 1 2 3 ብሎ እስከ 10 ብሎ ቢቀመጥላችሁ ይሄንን እንዴት አድርገን ነው በሴት ቢልደር ሜትድ ዲስክራይብ የምናደርገው የሚለውን ስናይ ምን እንላለን? ኤ = ብለን ሴቱን ስናይ ኤክስ ነው። ሶ ኤክስ ኢዝ አን ኤለመንት ኦፍ ናቹራል ነምበር። ቅድም ኤለመንት ማለት ይካተታል ብያችኋል አይደል? ሶ ኤክስ ማለት የናቹራል ነምበሮች ስብስብ ነው ያለ ነው። ኤክስ ኢዝ አን ኤለመንት ኦፍ ናቹራል ነምበር ስንል ኤክስ የምንለው ነገር ምንድነው? የናቹራል ነምበር ስብስብ ነው። ኤንድ ይላል እና ኤክስ ሌስ ዛን 11 ኤክስ ከ11 ያንሳል። ዳት ሚንስ 11 አያጠቃልልም። ልብ በሉ ሌስ ዛን ኦር ኢኳል ቱ አይደለም፣ ሌስ ዛን 11 ነው። ዳት ሚንስ ከ11 ያነሰ ነው። ሶ 10 ብሎ ነው የሚጀምረው ማለት ነው። ይሄንን እንድታውቁ። ስለዚህ ከላይ ጋር ሲያወዳዱት ናቹራል ነምበር ማለት ከአንድ የሚጀምር ነው። ከ11 ያንሳል ማለት 10 ነው መጨረሻው። ሶ ከ1 እስከ 10 ያሉ ማለት ነው። ስለዚህ ከመጀመሪያው ጋር ተመሳሳይ አይደለም። ሶ ዳት ሚንስ ሴት ቢልደር ሜትድ በዚህ ሜትድ ነው። እንግዲህ ይሄኛው ሜትድ ግዴታ ማወቅ አለባችሁ። ከዚህ በኋላ የምትጠቀሙበት ሜትድ ይሄ ነው። ሶ እንዴት አድርገን ነው እንደዚህ የምንጠቀመው፣ እንዴት አድርገን ነው የምንጽፈው፣ ወደዚህ የምንቀይረው፣ እንዴትስ ተደርጎ ነው የሚነበበው የሚለው ነገር መረዳት ይኖርባቸዋል ማለት ነው። ሶ እነዚህ ሴት ዲስክሪፕሽን ሜትዶችን በአጭሩ በእንደዚህ አይነት መንገድ ጨርሰናል። እንግዲህ ቀጥሎ ስለ 3 አይነት ሴቶች አወራቸዋለሁ። በጣም ኢንተረስቲንግ ነው። ኢምፒቲ ሴት፣ ፋይናይት ሴት፣ ኢንፋይናይት ሴት። ዊ ኦል ኖ ዳት እንግዲህ 8 7 6 አውርተናል። ኢምፒቲ ሴት ምንድነው? ፋይናይት ሴት
actually አሁንም እንደ ማስታወሻ ሜሞራይዝ እንድታደርጉ ተብሎ መቀመጥ ስላለበት ነው እንጂ አታውቁም ተብሎ አይደለም መጽሐፉ። ምክንያቱም ይህ ሲምፕል የሆነ ነገር ነው፣ ከልጅነታችን ጀምሮ የተማርነው ነገር ነው። እስቲ ግን ሌትስ ሲ እንደ ኢንትሮዳክሽን ማለት ነው ኢምፒቲ ሴት የምንለው እንግዲህ a set does not contain any element። ኢምፒቲ ማለት ራሱ ባዶ ከቃሉ እንደምንለው አይደል? ስለዚህ ስብስብ ሆኖ ግን እዛ ስብስብ ውስጥ ምንም ኤሌመንት ከሌለ ኢምፒቲ ሴት ይባላል። እንዴት አድርጋችሁ ኢምፒቲ ሴት የምታወጡት የሚለውን ነገር እናወራለን። በጣም ኢንተረስቲንግ ነገር ነው። እንግዲህ ኢምፒቲ ሴት which is also called void set ወይም ደግሞ null set። void null የምንላቸው ወርዶች ባዶ የሚለውን የሚገልጹ ናቸው። void set ወይም ደግሞ null set የሚል ነገር ካያችሁ እንዳትደነቁ ኢምፒቲ ሴት ነው ማለት ነው። እስቲ ለኢምፒቲ ሴት አንድ ኤግዛምፕል ልስጣችሁ። ለምሳሌ አብዛኞቻችን ቢቲኤስን ታውቋቸዋላችሁ ብዬ ተስፋ አደርጋለሁ። በተለይ ሴቶች ቅርብ አድርጉልኝና እኔ ግን ብዙም አልወዳቸውም፣ ግን እንደ ኤግዛምፕል እዚህ ጋር አምጥቻቸዋለሁ። ቢቲኤሶች እንግዲህ እናውቃቸዋለን። ያው እኔም ሃይላይት ነው የማውቃቸው፣ ዘፋኞች ናቸው። የኮሪያ ይሁኑ ቻይና ብቻ ሰምቲንግ እንደዛ አይነት ነገር አይደሉ? ታውቋቸዋላችሁ ብዬ አስባለሁ። ቢቲኤሶች እንግዲህ ወንዶች ናቸው በሙሉ ቡድን ውስጥ ያሉት አይደል? እስከማውቀው ድረስ ሴት የለችም። ከዚህ ውስጥ ስብስብ ነው፣ ምክንያቱም ዲፋይን ማድረግ እንችላለን አይደለ? እያንዳንዳቸውን ዲፋይን ማድረግ እንችላለን ከነስማቸው ከነፍጥረታቸው። ሰው ናቸው ዲፋይን መደረግ የሚችሉ። በዛ ላይ ደግሞ መጠን አላቸው። ስንት እንደሆኑ አክቹሊ በደንብ አላውቅም እንዳልኳችሁ ስለማይመጡ፣ ግን መጠኑን እናውቀዋለን፣ ዲፋይን እናደርጋለን። ከእነዚህ ስብስብ ውስጥ ሴት አውጡ ይላል። ሴት ማለት ሴት ስብስቡን አይደለም ገርል ሚን ገርል ነው። አንድ ሴት እስቲ አለች እዚህ ውስጥ ብላችሁ አይታችሁ በእርግጠኝነት የለችም። ስለዚህ ለዚህ ሶሉሽን ኢምፒቲ ሴት ይሆናል ማለት ነው። ምክንያቱም ሴት ውስጥ ወይ ስብስብ ውስጥ ገርል የለችም፣ ሴት የለችም። ሴት ግራ እንዳትጋቡ ገርል ልበላችሁ ወይ። ስለዚህ ገርል የለችም። ገርል ከሌለች ኢምፒቲ ሴት ይሆናል ሶሉሽን ማለት ነው። ስለዚህ ኢምፒቲ ማለት በቃ ሴት ውስጥ የሌለ ኢለመንት ማለት ወይም ምንም ኢለመንት የሌለው ሴት ማለት ይቻላል። እንደዚህ አይነት ጥያቄዎች አንዳንድ ሊመጡ ይችላሉ። በተለያዩ ቁጥር መረዳት ይችላል። ለምሳሌ ናቹራል ነምበር ሴት ተሰጥቷችሁ ከዛ ውስጥ ኔጌቲቭ አንድ ሁላችሁ ኔጌቲቭ አንድ ኢምፒቲ ነው፣ በቃ ኢምፒቲ ሴት ነው። ምክንያቱም ኔጌቲቭ አንድ እዛ ውስጥ የለም ስለሌለ እንደዚህ ኮንሴፕቱን የሚያስችል። ሁለተኛው እንግዲህ ፋይናይት ሴት እና ኢንፋይናይት ሴት። እንግዲህ የሁለቱን ዲፈረንስ ከቃሉ ራሱ ዳይሬክትሊ መረዳት እንችላለን። ፋይናይት ስንል ዊካን በቃ እንትን ማድረግ እንችላለን፣ ካውንት ማድረግ የምንችለው ነገር ነው። ከዛ ደግሞ መጀመሪያና መጨረሻ ያለው ነገር ነው ፋይናይት። ኢንፋይናይት ስንል ግን በጣም ብዙ ጊዜም እናውቀዋለን። ኢንፋይናይት ስንል መጀመሪያ መጨረሻ የሚለው ብዙ ጊዜ ግን መጨረሻ የሌለው በዋነኝነት ኢንፋይናይት ነው፣ ብዙ ጊዜ መጨረሻ የሌለው። ስለዚህ እስቲ የሁለቱን ዲፈረንስ በዚህ ካየን ለሁለቱ አንዳንድ ኢንተረስቲንግ የሆነ ምሳሌ መስራት እና ቪዲዮችን እናጠናቅ። እንግዲህ የመጀመሪያው ፋይናይት ሴት ስንል ለምሳሌ እስቲ ይህንን ፎቶ ተመልከቱ። እዚህ ፎቶ ላይ ሁለት ሰዎች ይታያቸዋል አይደለ? አንድ ወንድ አለ፣ አንድ ሴት አለች። እንግዲህ ወንዱ ኮሪያን ነው ተስፋ አደርጋለሁ። አይ ዶንት ኖ አባውት ገር እንግዲህ ሴቷ ግን ምን እንደሆነች አላውቅም። ሌትስ አስዩም ኢትዮጵያዊት ናት ብለን እንግዲህ ሁለቱም ያገናኛቸዋል እንዳትሉ ብቻ። ግን አንድ ኮሪያን ወንድ አለ፣ አንድ ደግሞ ኢትዮጵያን ገርል አለች። ሴት ናቸው አክቹሊ ሁለቱ ስብስብ ናቸው። ምክንያቱም በዚህ ስብስብ ውስጥ አንድ ወንድ አለ፣ አንድ ሴት አለች ማለት እንችላለን፣ ዲፋይን ማድረግ እንችላለን። ይሄኛው ፋይናይት የሆነ ሴት ነው። ለምን መሰላችሁ? ከሴት ውስጥ ኢለመንት አውጪ ብትሉ ኦልሬዲ ሊስት ተደርጓል። አንድ ወንድ ብቻ ነው ያለው፣ አንድ ሴት ብቻ ነው። ስለዚህ ዊክን ፋይናይት እነሱ ሊስት ማድረግ እንችላለን፣ ወይም ደግሞ መጀመሪያ እናውቀዋለን፣ መጨረሻው እናውቃለን፣ ካውንት ማድረግ እንችላለን ማለት ነው። ዲፋይን መደረግ በሚችል ነምበር እነሱ ማስቀመጥ እንችላለን። ከዚህ ስብስብ ውስጥ ምን እላችኋለሁ እኔ ኢለመንቶችን ሳወጣ ዋን ኮሪያን ቦይ ኤንድ ዋን ኢትዮጵያን ገርል ይሄ አወጣለሁ። ይሄ አንድ ኤግዛምፕል ፋይናይት። በቁጥር ዳይሬክትሊ ኤግዛምፕል ማልሰጣችሁ ቦሪንግ እንዳይሆን እንዳይደብርና እንዳያስጠላ። ኦልሬዲ ኮንሰፕቱን ከተረዳችሁት ፋይናይት ሴት ምን ማለት እንደሆነ ታውቁታላችሁ። ፋይናይት ሴት ኦልሬዲ በቃ በቁጥር ስናየው መጀመሪያ መጨረሻ አለው። ለምሳሌ ሴት ኦፍ ቫውል ሌተርስ አሁን ከፋይናይት ሴት ነው የሚመጣው። የቫውል ሌተር እንግዲህ ሊስት ስናደርግ መጀመሪያው መጨረሻው እናያለን። 5 ናቸው። ኮምፕሊትሊ ሊስት ይደረጋሉ። መጠናቸው ስንት ነው? 5 ነው። 5 ነው ፋይናይት ነው የሚያሰብናል ማለት ነው። እሱ አንድ ኤግዛምፕል ነው። ሌላው እንግዲህ ስለ ኢንፋይናይት ሴት ኤግዛምፕል ነው። ኢንፋይናይት የሚለው ምልክት ይህንን ምልክት እንግዲህ ታውቁታላችሁ። ይህ በደንብ ተስፋ
ሮማንስ ፊልም ላይ አይተፋም አይደል እንደዛ ነገር እኔ መጀመሪያ ያወኩት በዛ ይቺ ኢንፊኒቲ የምትለዋ ሲምቦል አመጣጧ በጣም ኢንተረስቲንግ የሆነ ቶፒክ ነው አክቹሊ የሆነ ቀን እንደ ኢንተርቴይንመንት ይዤላችሁ መጣ ይሆናል ግን እንዲሁ ቤዝ ለመያዝ ኢንፋይናይት የሚጠቀሙት ለምን እንደሆነ ታውቃላችሁ የተለያዩ ፍቅረኛሞች ይህንን ሲምቦል የሚነቀሱት ይኖራሉ አክቹሊ ይህኛውም መግባቢያቸው ሊሆን ይችላል ኢንፋይናይት ማለት ነው በመጨረሻ የሌለው ማለት ነው እንግዲህ ፍቅራችን መጨረሻ የሌለው ይሁን ማለት ነው አይለቅ ማለት ነው ኢንፋይናይት ሲል ማይክ መጨረሻው ማይታወቅ የሚቀጥል ማይክ ልክ እንደ ቁጥር አሁን ቅድም ማለት ነው መጀመሪያ ለሁላችንም እናውቃለን ስላልኩ ፖዚቲቭ ብለን ብንጀምር ለምሳሌ ከዜሮ ጀምሮ ነገር ግን መጨረሻው አይታወቅም የሚገርመው ግን ከኔጌቲቭ ጀምሮ ተብሎ ኦል ኤሌመንቶችን ኦል ነምበሮችን ሊስት አድርጉ ቢባል we don't know መጀመሪያውንም መጨረሻው መጀመሪያውም አይታወቅም መጨረሻውም አይታወቅም እንደዚህ አይነትም ኢንፋይናይት ሴት ውስጥ ይመጣል ስለዚህ ኢንፋይናይት ሴት ብዙ ጊዜ መጨረሻው የማይታወቅ ነው ያው ዋን ኤግዛምፕል እንግዲህ ሁላችንም የሁሉ የምናውቀው ነምበር ነው ለምሳሌ ሊስት ኢንቲጀር ነምበር ኦል ኢንቲጀር ነምበር ብላችሁ ኦል ሆል ነምበር ኦል ሪል ነምበር ኦል ራሽናል ነምበር ባይ ዘ ዌይ እኛ እኮ 1 2 3 ብለን እንሄዳለን እንጂ በጣም የሚያስገርመኝ ተማሪስ በጣም የምታስገርመኝ ያ ምን እንደሆነ ታውቃላችሁ አንድ እስከ ባለው ቁጥር ውስጥ በማከላቸው በጣም ብዙ አይነት የነጥቦች አሉ በጣም ብዙ እነሱ ራሳቸው ኢንፋይናይት በጣም ከብዛታቸው የተነሳ ሚናው መጨረሻውን እናውቀዋለን ሁለት ብሎ እንደሚጨርሳለን ግን በውስጡ ያሉትን ኮምፕሊትሊ ሊስት ልናደርጋቸው ከብዛታቸው እነሱ ኢንፋይናይት ሴት ተብለው አስዩም ይደረጋሉ ማለት ነው እና ይችኛዋ ፓርት በጣም ትመቸኛለች ማለት ነው ስለዚህ ይህን ይመስላል ኢንፊኒቲ ሴት ፋይናይት ሴት ኢንፋይናይት ሴት የማታውቁት ነገር ሆኖ አይደለም ግን ኖርማሊ እንድታስታውሱ ተብሎ የተዘጋጀ ለዛሬ ይብቃ አላብዛው ቪዲዮ እንግዲህ በፓርት 2 ፈርዘር ኦን ሴት የሚለውን እንጨርሳለን አክቹሊ ፓርት 2 ከ3 ቀን በኋላ ወይ ከ2 ቀን በኋላ ለቀላችሁ ይገምታለሁ ዩኒቷን በስቲ ሳምንት ጨርሰናል ማለት ነው በሚቀጥለው ሌላ ሳብጀክት ደግሞ እንጀምራለን እንግዲህ ስለዚህ ይሄንን ቻናል ላይክ ሰብስክራይብ ሼር አድርጉ አዲስ ነው እየተዳረሰልኝ አይደለም ስለዚህ ባካችሁ ሰብስክራይብ ማድረግ አይረሳ ስለነበረን ቆይታ አመሰግናለሁ